አምላክ በሌላቸው ሰዎች አትቅኑ። ሀብታም ወይ ተደማጭነት ያላቸው ሊሆኑ ይችላል። እንኳን ከእነሱ ጋር ጊዜ ማሳለፍ አትውደዱ። አንዳንድ ጊዜ ሰዎች ከታዋቂ ግለሰቦች ጋር መታወቅ ይወዳሉ። እኔ ወጣት በነበርኩበት ጊዜ እነማን እንደሆኑና ምን እንዳላቸው ግድ አይሰጠኝም ነበር። ክርስቲያን ካልሆኑ እነማን እንደሆኑ ለእኔ ምንም አልነበሩ። በመጽሐፈ ምሳሌና መጽሐፈ መክብብ ውስጥ ያሉት እነዚህን ጥቅሶች ሳገኝ ገና በወጣትነት ነበር ያገኘዋቸው። ለምሳሌ ሙዚቃዎቻችሁን ከየት ነው የምታገኘው? ከአጋንንት መንፈስ ጋር የተቆራኙ እስከሆኑ ድረስ አጋንንት ወደ ህይወታችሁ የጋበዛችሁ ነው። ረጅም ጊዜ ማይወስድባችሁ። በህልማችሁ የአጋንንትን ተጽዕኖዎችን ማየት ትጀምራላችሁ። ሀሳባችሁ በቅርቡ የቆሸሸ ይሆናል። መጥፎ ሀሳቦችን መዋጋት ትጀምራላችሁ። የፍርሃት ሀሳቦች ወይም ደግሞ የጾታ ስሜት ቀስቃሽ ሀሳቦች ሊሆኑ ይችላሉ። እነዚህ ሀሳቦች አእምሯችሁን ሳይሞሉት ማንበብ፣ ማጥናት፣ ሌላው ቀርቶ መተኘት እንኳን እስኪያቅታችሁ ድረስ ይመጡባችኋል። እንዴት አገኛችኋቸው? ራሳችሁን ለአምላክ ለሌላችሁ ሰዎች ተጽዕኖ አሳልፋችሁ ስለሰጣችሁ ነው። በሙዚቃ በጭፈራ እና የወሲብ ስራ፣ ፖርኖግራፊ ድረገጾችን የምትጎበኙ ከሆነ ራሳችሁን ለአጋንንት የከፈታችሁ ነው። ክዳን እግዚአብሔር ልጆቹ የሌሎችን እርቃን እንዳያዩ ከልክሎ ነው። ስለዚህ ፖርኖግራፊ በእግዚአብሔር ዘንድ ተቀባይነት የለውም ማለት ነው። ራሳችሁን ለአጋንንት ትከፍታላችሁ። ልክ ጣታችሁን እንደማጣፋት በቅጽበት ፈጣን ነው። ክርስቶስ በሰው ልብ ውስጥ እንዴት ይመጣል ብለን ስንጠይቅ በኢየሱስ ክርስቶስ ስታምኑ እርሱ ወደ ልባችሁ ይመጣል። ሂደቱን አታዩ። የምታደርጉን ነገር ቢኖር መንፈሳችሁን ለእግዚአብሔርና ለኢየሱስ ክርስቶስ ጌትነት መክፈት ብቻ ነው። እናም ያ ነው የእግዚአብሔር ብርሃን ወደ ልባችሁ ገብቷል። ተመሳሳይ ሂደት ነው። አጋንንት ያነሳሷቸውን ነገሮች ስትከፍቱ አንዴ ልባችሁ ወደ እነሱ ከሄደ እንደዛ ነው የሚሆነው። አጋንንት ይከተሏችኋል፣ ተጽዕኖ ያደርጉባችኋል፣ እናም ምክሮችን ይሰጣችኋል። ይዛኔ እንደዚህ ያሉ ነገሮችን ስትከተሉ ወደ አእምሯችሁ ይገባሉ። እናም እናንተን መቆጣጠር ይጀምራሉ። በአጋንንት ቁጥጥር ስር መሆናችሁን እንዴት ታውቃላችሁ? አንድ ንዴት፣ ከፍተኛ ንዴት፣ ለተግሳጽ ብልሹነት እና በንዴት ምላሽ መስጠት ትጀምራላችሁ። ይህ ደግሞ ወደ ጥላቻ ይመራል። እነዚህ ነገሮች ከክርስቲያኖች ጋር የምጣጣሙ አይደሉም። ነገር ግን አንድ የአጋንንትን ተጽዕኖ ማግኘት ከጀመራችሁ እነሱ መግባት ይጀምራሉ። እናም ይህ እንዲቀጥል ከተፈቀደ እየባሰ ይሄዳል ማለት ነው። በህይወታችሁ አስደናቂ ውጤቶች ማየት ትፈልጋላችሁ? እየነገርኳችሁ ያሉትን ነገር አድርጉ። እንዲሁም እውነተኛ ውጤት የሌላቸውን ሌሎች ነገሮችን ሁሉ ወደ ታች ግፉ።